ሰላም እንዴት ናችሁ? በአሁን ጊዜ ስልካችን የህይወታችን ትልቁ አካል ሆኗል። በሱ ብዙ ስራዎችን መስራት እንችላለን። ያንንም ለመስራት የሚያግዘን ብዙ አፕሊኬሽኖች አሉ። ከነዛ ውስጥ ስልካችሁ ላይ ሊኖሩ የሚገቡ 5 አፕሊኬሽን ላሳያችሁ። አንደኛው ማይክሮሶፍት ሌንስ ነው። የስልካችን ካሜራ በብዙ ቴክኖሎጂ የታገዘና ብዙ አገልግሎት የሚሰጥ ነው። ከዛ ውስጥም አንዱ ዶክመንት ስካን ማድረግ ነው። ይህን ስናደርግ የምናነሳው ዶክመንት በጥራትና በስነስርዓት እስካን እንድናደርግ የሚረዳን ነው። ይህን አፕሊኬሽን ጭነን መጠቀም እንችላለን። ፕሌይ ስቶርን ከፍተን ማይክሮሶፍት ሌንስ ብለን ሰርች እናድርግ። ከሚመጣልን ውስጥ የመጀመሪያውን ኢንስቶልን በለው። ሲጨርስ ኦፕን። ፎቶ አክሰስ ይኑሬ ነው የሚለው አላውን በለው። ስታርት ስካኒንግ። ኔክስት። እዚህ ጋር ደስ ያላችሁ መምረጥ ትችላላችሁ። ስንጨርስ ክሎዝ እንበል። ዋይል ዩዚንግ ዘ አፕ። እዚህ ጋር ስካን የምናደርገውን ዶክመንት አመተን ፍሬም ውስጥ በደንብ አስገብተን ካፕቸር ማለት ነው። ካፕቸር ስንለው ራሱ የወረቀቱን ጠርዝ ዲቴክት ያደርግና ፎቶ ያነሳዋል። ጠርዙ ላይ ስህተት ካለ እያንዳንዱን ጫን ብለን ማስተካከል እንችላለን። እንደጨረስን ኮንፈርም እንበል። እንደምታዩት በስነስርዓት ስካን አድርጎት ኮፒ የተደረገ ያስመስለዋል። ይሄን ወስደን ለፈለግንበት ጉዳይ መዋል እንችላለን። ተጨማሪ ስካን የምናደርገው ዶክመንት ካለ አድ ሚለውን እነካለን። ካሌለ ግን ደን እንለዋለን። ልክ ደን ስንለው ምርጫ ይሰጠናል። ስሙን ምን ላድርገው? በፎቶ መልክ ሲቀመጥ በፒዲኤፍ መልክ ላስቀምጠው፣ በወርድ ፋይል የፈለግነውን ምርጫ መምረጥ እንችላለን። እኔ አሁን ስካንድ ሚል ስም ልስጠውና በፎቶ መልክ ሴቭ አደርገዋል። ከዚህ በኋላ ይሄን ዶክመንት ከፈለግን ፕሪንትም ከፈለግንም ሼር ለፈለግነው ሰው ሼር ማድረግ እንችላለን። ሁለተኛው ዳርከር ነው። ስልካችን ከአጠገባችን ማይለይ ነው። በተለይ ማታ ማታ ግን ማታ ስንጠቀም አንዳንዴ ብራይትነሱ ይበዛብናል። እስከ መጨረሻም ቀንሰ ነው ስቲል በቂ አይደለም። ዌል ይሄ አፕሊኬሽን ለሱ መፍትሄ ነው። ፕሌይ ስቶር ላይ ዳርከር ብለን ሰርች እናድርግ። ከመጣልን ዝርዝር ውስጥ ይሄኛውን ኢንስቶልን በለው። እንደጨረሰ ኦፕን። አላውን በለው። አግሪን በል። ኢንስቶልድ አፕስ ሚለው እስከብተን ዳርከር ሚለውን ኦን እናድርገው። አላው። ባክ ብለን ወደ አፑ እንመለስ። እዚህ ጋር የብራይትነስ መቆጣጠሪያ ስላይደር እናገኛለን። ብራይትነሱን እንደፈለግን አጀስት ማድረግ እንችላለን። አጀስት ካደረግን በኋላ አፕሊኬሽኑን ክሊክ ማድረግ ነው። ራሱ አክቲቬት ያደርገዋል። ብራይትነሱን ለመቀየር ከፈለግን ከኖቲፊኬሽን ላይ አፕሊኬሽኑን ከፍተን ብራይትነሱን እንደፈለግን መቀነስም መጨመርም እንችላለን። ይሄ ስልካችን ከሚፈቅደው በላይ መጨለም ይችላል። ማታ ማታ የስልኩ ብራይትነስ ሲበዛብን ይሄ ገላግሌ ነው፣ ሁሉም መብራት ስለሚጠፋ። ሶስተኛው ትራንስሌት ነው። ይሄ በተለይ ውጭ ሀገር ላላችሁ በጣም አስፈላጊና ከስልካችሁ ሊጠፋ ማይገባ ነው። እኛ ማናውቀውን ቋንቋ ወደኛ ወደምንረዳው ማንኛውም አፕሊኬሽኑ ሰፖርት ወደሚያደርገው ቋንቋ ይተረጉምልናል። ይሄ እንዴት እንደሆነ እኔ እንደተለመደው ከፕሌይ ስቶር ላይ አፕሊኬሽኑን እንጫነው። ጉግል ትራንስሌት የሚለውን ኢንስቶል እንበል። ጭኖ እንደጨረሰ ኦፕን እንበለው። እዚህ ጋር የቋንቋውን ምርጫ መቀየር እንችላለን። የመጀመሪያው ማናውቀው የቋንቋውን ስም፣ ሁለተኛ እኛ የምንረዳውን ስም። ለምሳሌ ከእንግሊዝኛ ወደ አማርኛ እኔ እንደምታዩት ወደ አማርኛ ይተረጉመዋል። ሙሉ ንግግር እንዲተረጉም ከፈለጋችሁ ኮንቨርሴሽን የሚለውን እንምረጥ። ዋይል ዩዚንግ ዘ አፕ ኦኬ እንበለው። እዚህ ጋር የሚወራውን ንግግር እንዳለ ይተረጉምልናል። ለምሳሌ የተለያየ ድርጅት ውስጥ ሄደን ወይም ሾፕ ውስጥ ገብተን ማናውቀው ቋንቋ ከሆነ የሚያወሩት ኮንቨርሴሽን የሚለውን ኦን ካረግን የሚያወሩትን ነገር እንዳለ ወደኛ ቋንቋ ይተረጉመዋል። እኛ የምናወራውን ወደ እነሱ ይተረጉማል። ስለዚህ በዚህ መግባባት እንችላለን። ለምሳሌ አይ አም ሪከርዲንግ አ ቪዲዮ በእንግሊዝኛ ስላወራው ከእንግሊዝኛ ወደ አማርኛ ይተረጉመዋል። ቪዲዮ እየቀዳሁ ነው።
በአማርኛ ሳወራ ደግሞ አማርኛ መሆኑን ያውቅና ወደ እንግሊዝኛ ይተረጉመዋል። ቋንቋውን እንደፈለግን መቀየር እንችላለን። ሶስተኛው ደግሞ ከምስል ላይ መተርጎም ከፈለግን ካሜራ የሚለውን ኦፕሽን እንጠቀም። ለማስታወቂያ፣ ለፖስተር፣ ለዶክመንት፣ ለሁሉም ይሰራል። እዚህ ጋር በእንግሊዝኛ የተጻፈ ዶክመንት ላርግና ካሜራውን ሳረግበት እንደምታዩት እዛው ካሜራው ላይ ቀጥታ ወደ አማርኛ ይተረጉመዋል። በዚህ መልክ የፈለግነውን ምስል መተርጎም እንችላለን። ይሄ ያለ ኢንተርኔትም እንዲሰራ ማድረግ እንችላለን። የምንፈልገውን ቋንቋ ዳውንሎድ ማድረግ ነው። ፕሮፋይላችንን ከፍተን ዳውንሎድድ ላንጉዌጅ የሚለውን እንክፈት። እዚህ ውስጥ የምንፈልገውን ቋንቋ መርጠን ዳውንሎድ፣ አማርኛ ከሆነ እንፈልገው አማሪክ የሚለውን ዳውንሎድ አድርጎ እንደጨረሰ ይጭነዋል። ያለ ኢንተርኔትም መጠቀም ትችላላችሁ። አራተኛው ጉግል ሌንስ ነው። ቅድም ካወራሁት ከማይክሮሶፍት ሌንስ ጋር እንዳታምታቱ። ሁለቱም ሌንስ ነው የሚሉት፣ ግን አንደኛው የማይክሮሶፍት ምርት ነው፣ ይሄኛው ደግሞ የጉግል ምርት ነው። እዚህ ዝርዝር ውስጥ ካሉት ብዙ ጊዜ የምጠቀመው አፕሊኬሽን ነው። በዚህ አፕሊኬሽን ብዙ ነገር ማድረግ እንችላለን። ለምሳሌ ማንኛውንም እቃ ፎቶ አንስተን ስለዛ እቃ መረጃ ማግኘት ከፈለግን፣ የት እንደሚሸጥ ማየት ከፈለግን፣ ኪዋር ኮድ ካለን እንደ ኪዋር ኮድ ስካነር፣ ወይም ማንኛውም ስክሪን ላይ ወይም ወረቀት ላይ ያለ ጽሁፍን ኮፒ ለማድረግ እንደ ካልኩሌተር መጠቀም ከፈለግን የተለያዩ ሰርቪሶች በውስጡ የያዘ ነው። ይህን አፕሊኬሽን ለመጫን ፕሌይ ስቶር ከፍተን ጉግል ሌንስ ብለን ሰርች እናድርግ። ኢንስቶል እንበለው። እንደጨረሰ ኦፕን። ካሜራ ፍቃድ የሚጠይቃችሁ ከሆነ አላው በሉት። አይፎን ለምትጠቀሙ ይህ አፕሊኬሽን ጉግል ብቻ ነው የሚለው። ጉግል ብላችሁ ጽፋችሁ ከሚመጣው ምርጫ ውስጥ ጉግል የሚለውን ኦፕን ማለት ነው። ከጉግል ሌንስ ጋር ተመሳሳይ ስራ ነው ያላቸው። ሁለቱም አንድ አይነት ካምፓኒ ነው። ለምሳሌ ይሄ መቅረጫ ኦንላይን ላይ የት እንደሚገኝ ወይም ስለሱ መረጃ ከፈለኩ ካሜራ ውስጥ አስገብቼ ሰርች ማለት ነው። እንደምታዩት ያን ካሜራ የሚመስል ወይም ራሱኑ ኦንላይን ላይ ዝርዝር ያሳየኛል። የፈለኩትን ሊንክ መርጬ መክፈት እችላለሁ። ሰርች ያደረጋችሁት ፎቶ ላይ ተጨማሪ መረጃ ማስገባት ትችላላችሁ። ለምሳሌ ይህን መቅረጫ በሰማያዊ ከለር ከሆነ የምፈልገው ከላይ ገባና ብሉ ከለር ብዬ ጽፋለሁ። ይህን ራሱ መቅረጫ በሰማያዊ ዝርዝር ያመጣልኛል። ሌላም እቃ የፈለኩትን ሰርች ማድረግ እችላለሁ። ይህን መቀስ ሰርች ብለው ኦንላይን ላይ ከየት እንደማገኝ ያሳየኛል። ይሄ ለማንኛውም ይሰራል። ለእቃ፣ ለልብስ፣ ለፈለጋችሁት ነገር መጠቀም ትችላላችሁ። የከበደንን ሆምወርክ ራሱ ያግዘናል። ለምሳሌ ይሄ የጻፍኩትን ጥያቄ ሰርች ባረገው ስቴፕ ባይ ስቴፕ እንዴት መስራት እንዳለብኝ ያሳየኛል። አምስተኛው ሽዛም ነው። ወይ መንገድ ላይ ወይ ካፌ ውስጥ ወይም ታክሲ ውስጥ የሆነ ሙዚቃ ሰምታችሁ በጣም ያን ሙዚቃ ወዳችሁት ወይኔ ርዕሱ ምን ይሆን ብላችሁ ታውቃላችሁ? እንደዛ ከሆነ አሁን ማሳያችሁ አፕሊኬሽን ለሱ መፍትሄ ነው። ከፕሌይ ስቶር ወይም ከአፕ ስቶር ማውረድ ብቻ ነው የሚጠበቅብን። ሌላውን አፕሊኬሽኑ ይሰራዋል። ሽዛም ብለን ሰርች እናድርግ። ኢንስቶል ብለን ሲጨርስ ኦፕን አላውን በለው። while using the app የማይክ ፐርሚሽን መስጠት አለብን። አሁን የሆነ ሙዚቃ ብከፍትለት ራሱ ዲቴክት አድርጎ የት እንደማገኝና ርዕሱን ይነግረኛል። በሰከንድ ውስጥ ነው የሚያውቀው። በጣም ፈጣን ነው። ይሄ ለሙዚቃ ብቻ አይደለም፣ ለማንኛውም ድምፅ ነገር ይሰራልናል። መዝሙርም ከሆነ ማወቅ የፈለግነው መዝሙሩን ሄደን ብንከፍት ወዲያውኑ ዲቴክት ያደርገዋል። የዚህ አፕሊኬሽን ሌላው አሪፍ ፊቸር ስልካችን ራሱ ላይ ያለውንም የሚጫወተውን ነገር ዲቴክት ያደርገዋል። አፕሊኬሽኑን ከፍተን ጫን ብለን እናያዘው። ሁለት ምርጫ ያሳየናል። አንዴ ዲቴክት እንዳረኩ ላቁም ወይስ የተለያየ ሙዚቃ ነው ዲቴክት ማድረገው ይለናል። አንዴ ከሆነ የምንፈልገው አንድ የሚለውን መርጣለን።
ኖቲፊኬሽን ላይ ስትሄዱ ኦን መሆኑን ያሳያችኋል። የማታውቁትን ድምፅ ከቲክቶክ ላይ፣ ከኢንስታግራም፣ ከዩቲዩብ ላይ ለማወቅ ይጠቅማቸዋል። ልክ እንደከፈትኩት እንደምታዩት ዲቴክት ያደርገዋል። ኖቲፊኬሽን ላይ ቼክ ባደረገው ስሙን ከነርዕሱ ያስቀምጠዋል። አሁን ማንኛውንም አፕሊኬሽን ከፍታችሁ ድምፅ ወይም ቪዲዮ ፕሌይ ብትሉ ያገኘዋል ማለት ነው። አይፎን ላይ ይህን ለማድረግ አፕ ስቶር ላይ ገብተን ሽዛም ብለን ሰርች አድርገን ዳውንሎድ ማድረግ እንችላለን። ግን ይሄ አስፈላጊ አይደለም። ሽዛም አይፎን ላይ አብሮ ነው የሚመጣው። መጀመሪያ የምናደርገው ምንድነው? ሾርት ከት የሚለውን አፕሊኬሽን መክፈት ነው። ፊት ለፊት ካጣችሁት ሰርች ማድረግ እንችላለን። ልክ እንደከፈትን ይህን ኢንተርፌስ ያመጣልናል። ከዛ ውስጥ እኛ የምንፈልገው ሽዛም ሾርት ከት የሚለውን ነው። ፊት ለፊት ካጣችሁት ከላይ ሰርቹ ላይ ሽዛም ብለን ስንጽፍ ሾርት ከቱን ያመጣልናል። እሱን ሰሌክት አድርገን ሾርት ከቱን ጫን ብሎ በመያዝ ከሚመጣው ዝርዝር ውስጥ ዲቴይል የሚለውን እንምረጥ። ከዛ አድ ቱ ሆም ስክሪን እንበል። ሌላ የፈለጋችሁትን ስም መስጠት ትችላላችሁ። እሱን አድርጋችሁ ደን እንበል። እንደምታዩት ሆም ስክሪን ላይ ያስቀምጥልናል። ለማስጀመር አፕሊኬሽኑ ክሊክ ማድረግ ብቻ ነው። ልክ ክሊክ እንዳደረግ ነው ከላይ በኖቲፊኬሽን መልክ ሊስኒንግ ብሎ ይመጣል። አሁን ምን ማለት ነው? እያዳመጠ ነው። የፈለግነውን ኦዲዮ መክፈት እንችላለን። ከዛ ዩቲዩብ ላይ ሄደን ከፍቼ ላሳያችሁ። ይሄ ሲመጣ አክሰስ እየጠየቀ ነው። ኦልዌይስ አላውን በለው። ከዛ እንደምታዩት በአንዴ ርዕሱን ዲቴክት ያደርገዋል። በዚህ መልክ አይፎን ላይ መጠቀም ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው እስክንገናኝ መልካም ጊዜ